ረክ ይሄው እንግዲህ ቤቱን እንዲለቁ ነው በቃ ኮሚቴ ወሰነው። ያው ሰላማችንን አተናል፣ መተኛት አልቻልንም። እንደምታወቀው ልጅቷ ያለችበትን ሁኔታ ታውቂያለሽ። እሱም ታገስነውን በዛ ምክንያት ነው። ግን አሁን ደግሞ ምን አለ መሰለሽ ያሁን ደግሞ 11ኛው ሰዓት ላይ ቤት ልፈልግ ብትል እንኳን የሆነ ነገር በቃ ያለችበት ሁኔታ በጣም አስቸጋሪ ነው። ያው አስተያየትን ባለፈው እንደሰጠው ነገሮቹ ተመክረውም ተነግረውም ምንም ያመጡት ለውጥ የለም። በታች ያሉትም ጋሽ ከበደም ጎን ያሉትም አቶ ሰለሞንም ሁሉም በቃ እንትን ያሉት ተቃውሞ ብቻ ነው ያቀረቡት። ሰላም ቤተሰብ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ዛሬ ትንሽ ለየት ባለ ሁኔታ ነው የመጣሁት። በጣም ተበሳጭቻለሁ። በቃ አንዳንድ ጊዜ መሆን የሌለበት ነገር ወይ ደግሞ ሰው ሊረዳው ይገባል የምለው ነገር በጣም ሳይረዳኝ ሲቀር እኔ በጣም ነው የምበሳጨው እውነት ለመናገር እና በዋናነት ምንድነው በነበረው ሁኔታ እንደምታውቁት የነትንሱን ኬዝ ታውቃላችሁ፣ ሁላችሁም ታውቁታላችሁና ከዛ ጋር በተገናኘ እዚህ ያሉት ኮሚቴ ሌላም ሰው ተሰብስበው ሁሉም እኔም አለሁበት ኦፍ ኮርስ ግን እኔ በእንትን ባልኩበት በተሰበሰብንበት እነሱ የዚህ አይነት ሁኔታ ጩኸት ላይ ነገሮችን እየረበሹ ህንፃውን እየረበሹ ስለሆነ መልቀቅ አለባቸው የሚል ውሳኔ እዛ ላይ እየተወሰነ በዛ ላይም የተወሰነ አንተ ሳይድ አድርገሃል ወደ እነትንሱ ሳይድ አድርገሃል እነሱ ጋር ስለተቀራረብክ ነው ወይ ብለው እየተናገሩኝ ስለነበረ በጣም ተበሳጭቼ ነው የመጣሁት። በጣም ለምን እኔ እነሱን እንደማንኛውም እንደምታውቁት የሆነ በጭቅጭቅ በነበረ ሰዓት ነው ዘልዬ የገባሁት። በዛ ነው የማውቃቸው፣ በተለየ ሁኔታ አላውቃቸውም። እና ቢያንስ ይሄን ነገር እነሱ ከእነሱ ጋር ባለኝ ግንኙነት ጋር አስተሳስረው መናገራቸው በጣም ነው ያበሳጨኝ። ችግር ሊኖር ይችላል እያንዳንዱ ሰው ቤት፣ እነሱም ጋር ነግረነዋል። መቸለታም እዚህ ጋር አይታችኋል አላዛርን ቁጭ አድርገን። ግን እሱ አንደኛ በደንብ በእንትን አልተረዳውም፣ የራሱን ስሜት ብቻ ነው ያዳመጡት። ግን እሺ ብሎ ነበር የሄደው። እንደምታውቁት ደግሞ ባለፈው እኔም ራሱ በነበርኩበት እነሱ ቤት በነበርንበት ሁኔታ የነበረው ችግርና የነበረው ረብሻ አጠይቁኝ፣ በቃ በጣም ከባድ ነበረ። ያ ተሰምቷል ኦፍ ኮርስ ሌሎች ሰዎች ላይ ሌላም ሰው ላይ በማግስቱም ከዛ በኋላም በነበረው ሁኔታ ሰዎች እየተነጋገሩባቸው ነው ያሉት። እና ይሄንን ቢያንስ እኔ አሁን ከሁሉ በላይ ቤት ይልቀቁ ከቤት ይውጡ ብሎ ማለታቸው በዚህ አይነት ሁኔታ በጣም የተከራከር ነው። በዚህ አይነት ሁኔታ ከቤት እቺ ልጅ ነፍሰ ጡር ናት፣ ደርሳለች ደግሞ ምናልባት በቀናት ጊዜ የሚቀራት ልጅ ናትና ይሄንን ሁኔታ እያዩ ይሄንን ሁኔታ ሰው እያየ በቃ መልቀቅ አለባቸው ምናምን ብለው ሲከራከሩ ትልልቅ ሰዎች ናቸው። በቃ እየጮሁ አይደለም እንዴ እንትን የሚሉት እየጮሁ አይደለም እንዴ ሲከራከሩ የሚውሉት? ነፍሰ ጡር መሆኗ ከቤት ከመልቀቅ ጋር ምን እንትን ይለዋል? መጀመሪያ ጭቅጭቃቸውን አብርዱ ሲባሉ አያበርዱ ምናምን እያሉ ንግግሩ የበለጠ በቃ እኔን እያበሳጭኝ። እንዴ ሰው በሰብአዊነት ሊያስብ የሚችላቸውን ነገሮች፣ ቀላል ነገሮች፣ እነዚህ ነገሮች እንደዚህ ናቸው። አሁን ደርሳለች እች ልጅ፣ ዛሬ እንኳን የተወሰነ ጊዜ እንታገሳቸው። ከዛ በኋላ ላይ ወልዳ ቢያንስ ከተረጋጋች በኋላ ይሄ ነገር ብናደርግ እንዲህ እንትን ብትል ያኔ ይሄን ነገር ውሳኔ ብንወስን ምናምን ብሎ ቆም ብሎ የማሰብ ነገር አይታይም ነበር። አብዛኛው ሰው ሁሉም ይጮሃል። እኔ መሀል ሆኜ ኧረ አይደለም እንደዚህ ነው ኧረ እኮ በዚህ ሁኔታ ላይ ነው ምናምን እያልኩኝ እከራከራለሁ። እነሱ ከነጭራሹ ምንም ልንደማመጥ አልቻልንም በቃ። እና በዛ ሁኔታ ነው በጣም ተበሳጫጭቼ ነገሮቹን እንደዚህ እንትን ብዬ የመጣሁትና በአጠቃላይ ያናድድ ነበረ እውነት። በትንሱ ያለችበት ሁኔታ እያየሁኝ ይህንን ነገር ለመወሰን አልችልም ብዬ ጥዬ ነው የወጣው። ወረቀት ላይ ፈርም ሲሉ ዋናው ነገር መልቀቁን ይልቀቁ፣ ነገ ከነገ ወዲያም ይልቀቁ ነው የኔ ዓላማ። ደግሞ ነገም ከነገ ወዲያም ሌላ ጊዜም ይልቀቁ። ግን አሁን ያለችበት ሁኔታ ልንረዳ ይገባል። ይህን ነገር አስተካክለን መሄድ አለብን ብለን ይህን ነገር ከተስተካከለ በኋላ ወይ ደግሞ እሷ ወልዳ
ከተረጋጋች በኋላ እንዲለቁ ቢደረጉ ምንም ችግር የለውም። ወይ ደግሞ ከነገ ወዲያ እኮ ይሄ ጭቅጭቅም ሊቀርና ሰላም ሊሆኑም እኮ ይችላሉ አይደል እንዴ? ስለዚህ ይሄን ነገር እባካችሁ ብዬ ነው የለመንኳቸው። ይሄን ሊሰሙኝ አልቻሉም። የተቻለኝን ያህል ሞክሬያለሁ። እንግዲህ ለማስተባበል ሞከርኩኝ። አንተ ከነሱ ሳይድነት ምን ሲሉኝ የተቻለውን ያህል እንትን አልኩኝ፣ ጣርኩኝ እና ግን አልቻልኩም። እነሱ ጋር ሆኜ ተቀምጬ ራሱ ይህን ነገር እስከ መጨረሻ ድረስ መቆየት አልቻልኩም። በመሃል ብድግ ብዬ ነው ተበሳጭቼ የወጣሁት እና ዞሮ እንደው አንዳንድ ጊዜ እሱ ነበረ እንትን ያለኝ ቀጥታ ይህንን ነገር ቪዲዮ ይዤ መስራት አለብኝ ለነሱም ለቤተሰቡም እዚህ ላይ አሁን ለምታዩኝ ቤተሰቦችም እውነት ለመናገር ያለውን ችግር ስለምታውቁ አብረን እያሳለፍኩ ያለሁትም ሁኔታም ስለምታውቁ ይህንን ነገር ሼር ማድረግ አለብኝ ብዬ ቪዲዮ ያስኩትና ሁለተኛ ይህንን ማስተካከል እንዴት እንደምችል አላቅም፣ ግን በተቻለ መጠን እንትን እናደርጋለሁ ብዬ አስባለሁ። ይህንን እንግዲህ አሁን ጫና መፍጠራቸው አይቀርም። ይህን ነገር ፈርመህ ይህን ነገር መሆን አለበት ማለታቸው አይቀርም። እኔ ከነሱ ውጭ መሆን አልችልም። ግን እንደው እግዚአብሔር ይርዳቸው። እነትንሱም በጣም ነው ያሳዘኑኝ እውነት ለመናገር በእነሱ ችግር እሷም መቀጣቷ፣ ሁለተኛ ደግሞ ይህ ነገር መሆን የማይገባው መሆን የለበትም ብዬ የማስበው ወይ ደግሞ እነሱ ሰላም አውርደው ወይ ደግሞ ተረጋግቶ በመነጋገር ላይ የተመሰረተ ቢሆን እዚህ ላይ አይወድቁም ነበረ። ሰው በተለያየ ምክንያት ከቤት ይለቃል። ሰው ከባለቤቱ አከራዩ ሳይመቸው ቀርቶ ወይ ደግሞ አከራዩዋ ሳይፈልግ ቀርቶ ልቀቁ ሊል ይችላል። የሆነ ነገር ሊሆን ይችላል እና እነሱ ግን በእንደዚህ አይነት ረብሻ ምክንያት እርስ በርሳቸው በመጋጨታቸው የተፈጠረ ትልቅ ረብሻ ምክንያት ከአንድ ቦታ ላይ እንዲለቁ መወሰኑ ማለት ነው። የእነሱም ጥፋት ከባድ ጥፋት ቢኖርበትም እኔ ግን ትንሽ የተወሰነ ነገር ወይ አሁን ያው የሚስተካከል ይሆናል የምልበት ሰዓት ላይ ይሄ ነገር በዚህ ባለው ነዋሪ መወሰኑ ብዙም ደስ አላለኝም። ትንሽ መታገስ አለብን ብዬ ነው የማስበው። እኔ በትዕግስት ትንሽ አምናለሁ፣ ግን ያው የተሻለ እንትን እንዲሆን ሁላችንም መጣር ነበረብን። ለዛ ነው። ለማንኛውም ግን እስቲ እነሱ ጋር እንግዲህ የሚወስኑትን ውሳኔ አይና የሚሰጡኝን እንትን ብዬ የሚሰጡኝን ያው ወረቀቱን ማምጣታቸው የማይቀርም እመጣለሁ ብላለች ፀሐይም። የእነሱን እንትን ወረቀት ይዤ እንትን አደርጋለሁ ብዬ አስባለሁ። ማድረግ የሚገባን ነገር ሞክራለሁኝ። የሌላ መፍትሄ ካለው ወደ ሌላኛውን መፍትሄ መሞከር አይቀርም። ዞሮ በእርግጥ እንደ ሕጉ ከሆነ እንትን አይልም ማለት አሁን ልቀቁም ቢባሉ አሁን መልቀቅ ግዴታ አይኖርባቸውም። የተወሰነ ቢያንስ 1-3 ወር ምናምን 1-2 ወር 1 ወር የሚሆን 2 ወር የሚሆን እንደ እንትናቸው እንደ ውሳኔው መጠን ሊፈቀድላቸው ይችላል። ወዲያውኑም ባይሆን ግን ዞሮ እች ልጅ ነገ መውለጃዋ ደርሷልና ወልዳ እንኳን ትንሽ ረፍት ሳታደርግ ከሚል ነው እንግዲህ። እነሱ ደግሞ የሚሉትን ደግሞ እሰማለሁኝ፣ አብረን ሆነን እንሰማለን። እግዚአብሔር ይርዳቸው ነው የምለው። በጣም ነው ያዘንኩት ግን እውነት ለመናገር ቤተሰብ በጣም ነው ያዘንኩት። ይሄን እንደዚህ አይነት ነገር ማለት ሆኖ እመጣለሁ ብዬ አላሰብኩም ነበር። ለምን እኔ አስተካክለዋለሁ ብዬ ነበር መጀመሪያም ቅሬታ በቀረበበት ሰዓት እሱንም መጥቼ ሳናገረው፣ ከዛ በኋላም ደግሞ ቤትም ሄደን ያለውን ሁኔታ ሳይ ምናምን እኔ አስተካክለዋለሁ ብዬ ነበር ያሰብኩት። እና በእንደዚህ አይነት ሁኔታ ቶሎ ይወሰናል ወይ ደግሞ ሰው ቅሬታው ቶሎ እንትን ይላል፣ በዚህ አይነት ነገር ገንፍሎ እዚህ ደረጃ ላይ ይደርሳል ብዬ ግን አላሰብኩም ነበረ። ኤንዌይስ እግዚአብሔር ያለው ነው የሚሆነውና ይህንን ደግሞ ከነሱ ጋር ሄጄ ያናገራቸዋለሁ። እነሱም ፀሐይ እመጣለሁ ብላኛለች እና እሷም ያው ዞሮ ይዛም ምን እንደምትመጣም አውቃለሁኝ። ወረቀቱን ይዛ የምትመጣ ያው ፈርመን አንድ ላይ እኔም ያለሁበት ስለሆነ እኔም ፈርመን እንድንሰጣቸው ነው። ሁላችንም አንድ ላይ የተስማማ ነው መሆኑን እንዲታወቅ ነው። ግን ዞሮ ያለው ሁኔታ ደግሞ እኔ ደግሞ በቪዲዮ ማሳወቅም ስላለብኝ
እነሱም እንዲያውቁት ነው። በአካል ደግሞ የሚረዱትን ማድረግ የሚገባኝን ደግሞ አደርጋለሁ እና በአጠቃላይ በዚህ ነው ጉዳይ ነው ያዘንኩት። ቤተሰብ በጣም ነው በነገራችን ላይ ሁላችሁንም አመሰግናለሁኝ። ለምታደርጉልኝ ነገር ለምትሰጡኝ ኮሜንት አመሰግናለሁ። ምኞታችሁ ለወደፊት እዚህ ደረጃ ላይ ደርሰህ እዚህ ደረጃ ላይ ድረስ እባክህ በቶሎ ቶሎ አትጥፋ፣ ቶሎ ቶሎ እናግኝ የምትሉትን እንትን እላለሁኝ። አመሰግናለሁ፣ ለሁላችሁም አመሰግናለሁ። እና በተረፈ ደግሞ ሌሎች ቤተሰቦች ደግሞ ሰብስክራይብ፣ ሼር እና ያው ላይክ እያደረጋችሁ ያለውን ነገር ደግሞ ቶሎ ቶሎ እንዲደርሳችሁ የደወል ምልክትም እየተጫናችሁ እንግዲህ ቤተሰብ እንድትሆኙኝ ደግሞ በዚህ የቤተሰብ እየሆናችሁ እንድታበረታቱኝ እጠይቃለሁኝ። ሁላችሁንም አመሰግናለሁ። እዛ ያለውን ደግሞ አብረን ፀሐይ ትምጣና ደግሞ ያለውን ነገር ደግሞ ሼር አደርጋችኋለሁ። እንዴት አመሸህ ፀሐይ? ፀሐይ እንዴት ነሽ? ደህና ነሽ? ቅድም እኮ ዝም ብዬ ብስጭት ብዬ ወጣሁና ብዙም ደስ አላለኝም ነበረ። እዛ ነው ዋናው። አንዳንድ ነገሮችን ሳይ ሁኔታው ያሳዝናል። በቃ ነገሮቹ አንዳንድ ጊዜ ምን መሰለሽ፣ እኔ አሁን መረዳት የፈለኩት እዛ ቦታ ላይ ማስረዳት የፈለኩት ነገር የነሱን ሁኔታ ያሉበትን ኮንዲሽን። አንዳንድ ሰው ይረዳሻል ቶሎ፣ አንዳንድ ሰው ደግሞ ቶሎ ላይረዳ ይችላል። ወይ ደግሞ የራሱን ችግር ብቻ የሚያዳምጥ ሰው አለ። የራሱን ችግር ብቻ እሱማ ነው። ግን አሁን እኮ ብታይ ሰውም ያው አስተያየትን ባለፈው እንደሰጠው ነገሮቹ ተመክረውም ተነግረውም ምንም ያመጡት ለውጥ የለም። በታች ያሉትም ጋሽ ከበደም ጎን ያሉትም አቶ ሰለሞንም ሁሉም በቃ እንትን ነው ያሉት፣ ተቃውሞ ብቻ ነው ያቀረቡት። ያው ኮሚቴዎቹም ተሰብስበው እንደዚህ አክል ድረስ ከተደረሰ እንግዲህ ምንም ማድረግ አልችልም ብለን እንግዲህ ያው ባለቤቱን አንተ ስለምትቀርብ አናግረክ ይሄው እንግዲህ ቤቱን እንዲለቁ ነው በቃ ኮሚቴ ወሰነው። ያው ሰላማችንን አተናል፣ መተኛት አልቻልንም። ቀን እንኳን ሰላም የለም ነው የተባለውና ያው እንደምታዩና እንደምትሰማው ነው። ላንተ ይደርሳል መቼም ረብሻው። ይደርሰኛል። ስለዚህ አሁን ያለው አማራጭ ይሄንን ደብዳቤ ተሰጥቷቸው ቤት እንዲፈልጉ እና ቤቱን ቀይረው እንትን እንዲሉ ባለቤቱን እንትን ትላለህ። እሱ ልክ ነሽ። እኛ ደግሞ አንተ ስለምትቀርባቸው ነው ቀጥታ ከምንሄድ አንተ ስለምትቀርባቸው አሁን ይኸውልሽ እኔ ስቀርባቸው ችግሩን ሳልረዳ ቀርቼ ወይ ደግሞ የሰውን ሳላዳምጥ ወደ እነሱ አድልቼ አይደለም። እነሱን እኮ በተቻለ መጠን እንደዚህ አይነት ችግር ሲፈጠር ራሱ እኔ መሀላቸው ገብቼ እባካችሁ እንደ ጎረቤት ስለ ጎረቤት አዳምጡ ምናምን ሁሌ እኮ ነው የምለው። ሆኖም ግን ምንድነው የራሳቸውን ችግር ብቻ ነው በላይ ሆነ። በቃ ከአቅማችን በላይ ሲሆን መኖር አለብን። እኛ መኖር አለብን። መኖር እንዴት ነው? ይሄ የጋራ ቤት ነው እንደምታወቀው። ልጅቷ ያለችበትን ሁኔታ ታውቂያለሽ። እሱም የታገስነውን በዛ ምክንያት ነው። ግን አሁን ደግሞ ምን አለ መሰለሽ፣ አሁን ደግሞ 11ኛው ሰዓት ላይ ቤት ልፈልግ ብትል እንኳን የሆነ ነገር በቃ ያለችበት ሁኔታ በጣም አስቸጋሪ ነው። በዚህ ሁኔታ ላይ እንደዚህ መወሰናችሁ ያንን እኮ ይኸውልሽ ለመረዳት ሞከርኩኝ። አሁን እንዳለው ያው እንደምታውቂው 7 ነው ያለው ኮሚቴና ላስረዳቸው ሞከርኩኝ። ይሄ ነገር ትክክል ነው። አሁን አንቺም ተጎድተሻል፣ እኛም ተጎድተናል። ሌሎችም ታች ያሉ ሰዎችም ችግሩ ደርሶባቸዋል። አልደረሰባቸውም ሳይሆን እኔ አሁን እዛ ቦታ ላይ በጣም ብስጭት ያልኩት ሁሉም ሰው እንደራሱ ወይ ደግሞ ማሰብ አለበት። አሁን እኔ ነገ ከነገ ወዲያ ቤቱን ይልቀቁ፣ ችግር የለውም። ነገ ከነገ ወዲያ ይልቀቁ። ግን ጊዜው አሁን ወቅቱ እሷ ያለችበት ጉዳይ ያለችበት ሁኔታና ይሄ ነገር አልተጣጣመም። ኦፍ ኮርስ እነዛም አሁን ሰዎቹም እያሉ የነበሩት እንዴ እንደዚህ ሆናል አይደለም ወይ እየተጫጫሁ ያሉት። ይሄ እንደዚህ ሆና ነፍሰ ጡር ናት ወይ ደግሞ ብለን እንዳንል እንደዚህ ነፍሰ ጡር ሆና ነው እየተጫጫሁ ያሉት። ይለያያል እኮ መጫጫሁ። ልክ ነሽ። መጫጫሁ የአካባቢውን የጎረቤቱን እኔ ደግሞ ግን ቅርብ እንዳለ ሰው ያለው ብሶትና እንትን
አልፎ የመጣሁበት ምክንያት ያ ነው አይደለም በቃ በጣም ነው ሰው በቃ ሰላም ያጣው እና ወደዚህ ውሳኔ ወደ ደብዳቤው የመጣለው ከአቅማችን በላይ ስለሆነ ነው በቃ አይደለም ያለችበት ሁኔታ ግን እጅግ በጣም በቃ እንጃ የደረሰች ነው ብዬሽ መሆኗን እናቃለን ግን ደግሞ ያን በመንገንዘብ ደግሞ እኔ መሆን ብለሻል ፀሐይ እስቲ አስቢው አሁን ለምሳሌ አይደለም እኔ እኮ አሁን መስሎሽ እኔ አሁን እነሱ ግን እንደ ሴት ደግሞ ባለፈው እዚህ ጋር ቁጭ አድርጌ እሱን ነገርኩት ያው እንደ ነገርኩት ይሄ እንደዚህ አይነት ቅሬታ እየመጣ ነው በኋላ ላይ ግን ይሄ ነገር እየተባባሰ ሲሄድ ወደ ሌላ ችግር ነው የሚከሰተው ስለው እንዴት አንድ ግድግዳ ሆነን ያው አንዳንድ ሰዎች ኮምፕሌንት ሲያደርግ እንትን ሁሉ እሱ እኮ አይሰማህም ምናምን ሁሉ እያሉ ነበር የሚገርምሽ ነገር ዛሬ እንትን ላይ ቪዲዮ ላይ እንትን ያልኩ ጊዜ አይሰማህም እሱ ወይንም ማህበራዊ እሱ አይሰማህም ሲሉ ከቀን እየተባባሰ መጣ ሰላም ማጣት መጣ ሰው ደግሞ በቃ መጥቶ እኔ ጋር ነው እንዴት ነው አንድ ነገር ለምን አታረጉም እየተባለን እንትን ስንል በቃ ኮሚቴውም 7 ሰው የወሰነው ውሳኔ ነው እኔ የወሰንኩት ውሳኔ አይደለም ገባኝ እኔ ከለጭራሽ ነው እኔ አሁን አቶ እንትና ሲናገር የተናደድኩት አቶ ከበደ ሲናገር በጣም የተናደድኩት ምን መሰለሽ እንዴት አንተ እነሱ ጋር አብረ ስለምትሉ ወይ ከነሱ ጋር አብራቸው ወደዛ ወደ ስለተቀራረብክ ነው ወይ ስሜቱ እንትን ያላልከው ስሜቱ ያልገባ ምናምን እንዴ ከናንተ በላይ እኮ ለኔ ጎረቤቶች ናቸው ለፀሐይ ጎረቤት ናቸው በዛ ሳይድ በጣም ተጎጂ የሆነችው እሷ ናች ያው ምን እነሱ ይሄንን ነገር እንትን ሲያደርጉ ለኔም እኮ ነው የሚሰማኝ ከጎናቸው በአንድ ሳይድ ያለው በአንድ ሳይድ ፀሐይ ያለችው ከታች ያላችሁት ናቸው እና ይሄ ነገር ሳይሰማኝ ቀርቶ አይደለም ሌላም ችግሮችን አብረን እየፈታን ነው ያለነው እነዚህ ሰዎች ግን በመንድነው ማመዛዘን ያለብን ብለሽ አሁን አንድ ቀን ተነገራቸው አይደለ ቢያንስ 2 ቀን አንድ ቀን ደግሞ ምናልባት እነሱ ባሉበት ደግሞ ቤተሰቦቹ እሷን ባለችበት ልጅቷ ባለችበት ተንሱን ባለችበት ሌሎችም ሰዎች ባሉበት ይሄ ነገር ነው እየተባለ ነው የሚል ነገር ተነግሯቸው ከዛ ላፍ የመጨረሻ ማስጠንቀቂያ እንኳን የሆነ ነገር ተጽፎ ቢሆን ነበር ብዬ ተከራከርኩት ግን እነሱ ባለቤቱም ይሄ ሁሉ አንተ ተነጋግሮ ሁሉ ነገር እንትን ብለው ያው ተነጋግረን እንግዲህ አሁን ያለው ድል በባለቤቱ በኩል ይሄ መልቀቂያ ደብዳቤ ይሰጣቸው የሚል ነገር ነው ያለው ምንም ማድረግ አልችልም እኔ ካቅሜ በላይ ነው ከኔ ያለፈው ሰው ነው ሞር ተበሳጭቶ ነው ተናዶ የሚመጣው ታውቂያለሽ ሰው ሰላሙን ነስቶ ሲመጣ ደግሞ ምን አለኛ አሁን እኔ ያለው ምን እንደሆነ ታውቂያለሽ ባለቤቱም ቢሆን እኮ አሁን ይሄ ደብዳቤ ሲሰጠው ባንዴ ውጡልኝ ማለት አይችልም እንደንትን ስታስብ እሱን እንግዲህ እኛ ያለንን እርምጃ ነው እንግዲህ በራመድ የተራመደ ያለችበትን ሁኔታ ለምንድን ነው ታሳቢ ያልተደረገው አሁን ያለችበት ሁኔታ በነገራችን ላይ ማለት ነው ፀሐይ አሁን እኮ ደብዳቤ ይሰጣቸው እንጂ እነሱም እኮ የጊዜ ገደብ ይኖራቸዋል ጊዜ ማሰቢያ ማሰላሰያ ጊዜ ወይ ደግሞ በአንድ ጊዜ በደግ ብለው ለቀው ለማይሄድ ግዴታ ላይኖርባቸው ይችላል ግዴታቸውን ሲሆን መብታችንም ደግሞ እኛ መጠበቅ አለበት እንዴ ምንድነው አሁን እኮ አንድ ሰው እኮ ግዴታ እንዳለበት ሁሉ መብት እንዳለበት ግዴታ አለው አይደል እንዴ የአካባቢን ሰው እየረበሽ ጎረቤትን ሰላም እየነሳ እንቅልፍ እየነሳ አይደለም ለሊት ቀንም ራሱ ሰላም የለንም ነው ያሉ እንግዲህ አይታል እንዴት አይነት ቅሬታ ሲያቀርቡ እንደነበረ ከዛ አንፃር እንጂኛ ሌላ እንትን ብሎብን አይደለም ይሄንን እኔ ደብዳቤ ተወክዬ መጣ እንትን ብዬ አይደለም ልክ ነሽ እኔ አሁን በራሴ የወሰንኩት አይደለም እኔ በራስሽ ወሰነሻል ሳይሆን እንደ ሴት እኛ አሁን እኔ ዛጋ ተከራክረናል ዳኒም ራሱ እዛ ስብሰባው ላይ በጣም ነው እንደዛ ነገር ያወራው ግን ሰው ደግሞ በቃ መብታቸው እስከሆነ ድረስ ግዴታም ደግሞ አለና ያንንም ያስተካክሉ ከዛም በፊትም ተናግረናል ብዙ ጊዜ ተናግረናል ካቀም በላይ የሆነ ነገር ነው ያሉ ነው እንግዲህ ያው አይሳይታቻል ምናምን ነው እንደተናገሩ ሁሉም ሰው እዛ ላይ የነበረው ሰው ፎቶ ነው የሚያወራው እንዴት አድርገን እንግባባ እና አሁን እኮ ለመግባባትም አብረሽ ሆነሽ ለመግባባትም እኮ አልቻልንም ለምን እነሱም እንደፈለጉ ዘራፍ ይላሉ እንዴት እንደዚህ ይደረጋል እንደዚህ ነው ይላሉ ኦፍ ኮርስ ህግ አለው እውነት ለመናገር ማለት ነው ህግና መስፈርት አለው አንደኛ ህጉ ሲከበር የህንጻውም ህልውና ይጠበቃል ሰው የሰውም ሰላም ይጠበቃል ህጉን መከበር ያለበት እውነት ነው ግን ካሁን በፊት ማለት ነው እንዲህ አይነት ነገር ገጥሞና ያውቅ አሁን ትልቁ ችግር ሌላ ነገሮች ገጥሞና ወይ የሆነ ጉዳይ
ወይ አንደኛው ከላይ እንደዚህ አድርጓል ምናምን በውሃ ፍሳሽ ምናምን የሆነ ነገሮች ይገጥማሉ እንጂ እንደዚህ ሲሪየስ የሆነ ነገር በጣም ገጥሞ ነው ያውቅም። ለዛ ነው አዲስ የሆነብን። ያልተቋረጠ ነገር ሆነ እኮ አሁን አንዴ በሆኑ ተመካክረን ያ ነገር ቢቆም ማንም ሰው አይበሳጭም። አሁን ይሄ ነገር እለት እየተደጋገመ የሄደ ነገር ስለሆነ አሁን ሰው ጎረቤቱ አይተሃል እንዴት ያለውን ብስጭት እንዴት እንደሆነ አይተሃል እንጂ እኮ አንደኛም እርጉዝ ናት፣ ሁለተኛም ክረምት ነው። አንዳንድ ነገሮችን ሳናስብ ቀርተን አይደለም። በጣም ለዛ ነው ዳኒ በዚህ መንገድ ደግሞ እንሂድ እነሱ ገባኝ። በዚህ መንገድ እንሂድና ደብዳቤ ይሰጣቸውና ለባለቤቱ ሰጣይ ወይ ደግሞ በዛ መንገድ በሰባዊነት እኔ ያለው ነገር ደግሞ ባንተ በኩል ይሄ ነገር እንዲሆን ይፈልጋል። አይ እኔ እንደ ሀሳብ ማለት ነው ካለው ነገር አንፃር እኔም አናገራቸዋለሁ ዳኒም እንዳለ ሆኖ ግን በቃ ሰውየው ደረጃ ደርሶ ይሄ እንደ በመሃላውን ቢያንስ እኮ በቀደም አናገርናቸው አይደል? ዛሬ ደግሞ የተወሰነ እነዚህ ልጆች እሷንም ቤተሰቡን ጨምሮ ይሄ ነገር እንደዚህ ነው ያው የመጨረሻ ውሳኔ ሲሆንባቸው እነሱም አማራጭ የላቸውም እኮ ያንን ነገር ለመተው በጣም መጣር አለባቸው። መቼለታ ያው እሱም መቻቻል ምናምን ሲል ነበር። ግን መቻቻል ሲበዛ ደግሞ እንደዚህ አይነት ሪስክ የሚያመጣ ከሆነ ጥንቃቄ ሊያደርግ ግድ ነው። እንዳትራቦቴ እቺ ልጅ የሆነ ነገር ብትሆን ዝም አልልም። እዚህም ላመጣት እችላለሁ። ጎረቤት ነሽና ይዣት እመጣለሁ። ይሄ በቃ በሰባዊነት የምታረጊው ነገር ይኖራል። ይልሽ መሰለሽ አሁን እሱም ሰባዊነት ሳይኖራቸው አይቀርቶ አይደለም። ግን ይሄ ነገር ደግሞ ታውቂያለሽ ትንሽም ቆይቷል እና ያን ነገር ደግሞ ማሻሻልና አትሊስት መቀነስ የሚባል ነገር አለ። ሰው ደክሞት ነው የሚመጣው። የታመመ ሰው ሊኖር ይችላል። ይሄው እንደዛ ነው ብለው ሰው ስብሰባ ላይ ረበሹ። አይ ባለፈውማ እንደዛም እያስረዳሁት ነበር ካለው ያው ሁላችን አሁን ደግሞ በቃ ተነግሮት በዳኒም ተመክ ባለፈውም ያው ከዳኒም ጋር አውርተን ነበረ። ያም ነገር ምንም ለውጥ የለውም። ስለዚህ አሁን ደግሞ እስቲ በዚህ መንገድ እንሂድና ባለፈው ይባሰ ስላሉ እኮ ነው። አሁን ባለፈው እዚህ ጋር ከተነጋገርን በኋላ እዚህ ጋር ሆነን ተነጋገርን አይደለ? ከተነጋገርን በኋላ እንደገና ቤት ላይ ሆነ እነሱን እንትን ለማለት ሄድን ጊዜ ባለፈው መጨረሻ ላይ የነበረውን ጩኸት እና ረብሻ ሰምተሽዋል። ሁሉን ለመናገር እኛ ራሱ ባካል ነበር ለእኛም ስንሄድ አጋጣሚ ሆኖ ሌላም መጥተው ነበር ጎረቤቶቹ ሌሎቹ አጋጣሚ ጩኸት ሲሰማ መጥተው ነበር። የሚገርምሽ ነገር እና እዛው ነበር ልክ እንደዚህ ያናገረ ነው። አሁን እኔ ራሴ ጨንቅንቅ ብዬ ከዛ ቦታ ላይ የትኛውን ትፈቻለሽ? በአጋጣሚ እናትየዋ መታ ነበረ። እንደገና ሌሎች ወንድሟም የሷም ወንድም ነበረ። የትኛውን ከየትኛው እናስታርቅ? አሁን በዛ ሰዓት እውነት እኔ አሁን ለራሴ እንኳን በቦታው እንኳን ሆኜ በዛ ሰዓት ስለ ጎረቤት ምናምን ማስብበት ሰዓት አልነበረም። እውነት ለመናገር ግን በተቻለ መጠን እንደው ባይጮህ ምናምን ብዬ በቃ እንትን ይላል የነበረው ነገር በጣም ነበር የሚረብሸው። አብሮ ስለነበረ ዳኒ በጣም ግራ ተጋብቶ ነው። ከዛ ምን እናደርግ አሁን እለት ነገሮች እየጋሉ ሲሄዱ ሰውም የበለጠ እየተረበሸ ነው የሚሄደው። ዳኒ አንተ እንግዲህ ለማንኛውም ምን መሰለሽ እንግዲህ እኔ እንደ እንትን የራሳቸውን ውሳኔ ይወስናሉ። ለመናገር እኔ እንደነሱ ተከራክሬያለሁ። የተቻለኝን እኮ ሞክሬላቸዋለሁ። ግን ምንድነው መሆን የሚገባው ነገር እነሱ በአንድ ጊዜም የነገሮች እንግዲህ በዛ አቅጣጫ ለእንትን ውጡ ብሎ ለማለት ቢከብድም ወረቀቱ ይድረሳቸውና እነሱ ከዚህ በኋላ ያንን ነገር እንዲያስቡበት ከዚህ በኋላ መዘጋጀት እንዳለባቸው ለወደፊትም ትምህርት ሊሆናቸው ይችላል። ሌላ ጋር ሄደው እንደዚህ ቢኖሩ ጎረቤት የሚረብሽ ነገር ዳኒም እኮ ተናዶ የመጣበት ነገር ምን እንደሆነ ታውቂያለሽ? መቼ ለታም እንደዛው ስለነበረ ጋሽ ከበደ ሲናገሩት በጣም አንተ አብራቸው ስላለህ ነው። ለዛ ነው ወይ ወደ እነሱ ጋር ማገኘው እኔ እንደማቃቸው እኮ እነሱን እኮ ማቃቸው አንድ ቀን ተጣሉ ገባው። ከዛ ግን ተቀራረብን። ባህሪያቸውን ሳቅ የልጅቷን ጉዳት ሳይ የልጅቷን ነፍሰ ጡር መሆኗን ሳይ ከዛ በኋላ የነበራቸውን ችግር ለመፍታት ስንሞክር እዚህ ደረጃ ደረስን እንጂ እኔ ከማንም ሰው የተለየ እነሱ ጋር እውቅና የለኝም። ጠዋት ወጣለሁ ማታ እንገባለን ሁላችንም እንደምናደርገው። ከዛ በኋላ ግን የተቀራረብን ነገሮችን ለመፍታት ስንሞክር እኔ መሃል ገባሁኝ ለማስታረቅ የነበረን ነገር ምናምን ነው ያቀራረበኝ እንጂ
የተለየው ቀይ ዘመዶች አይደሉም ምኖች አይደሉም። ግን እንደዛ ብሎ ሰው መናገር ራሱ እስቲ እንቻቻል ምናምን በሚል ጊዜ አንቺ ቀን ስለማትኖሪ ነው። ማታ ብቻ አይደለም ቀንም ራሱ ሰላም የለንም ነው የሚሉት። ለምን ወለዱ ተኝተው እየተኙም አሉ ታውቂያለሽ። እና ያ ነገር ስላለ እኔ ደግሞ አሁን ገባ ከአቅሜ በላይ ሆነ። ስለዚህ አሁን እንደመፍትሄ ሆኗል። እንግዲህ በዚህ መንገድ ደግሞ የሚሆነውን ነገር እናያለን። አይ እንስጣቸውና የሚሉትን እንሰማለን። ችግር የለውም። እኔ ያለውን ነገር እሺ ዳኒ አንተንም በቃ እንትን አልኩ አረበሽ እውነት ሳይ እኔ አሁን ከነጭራሹንም ቅድም ነበረ በጣም ተበሳጭቼ ነበር። አሁን ተረጋግቼ ነው እንጂ ቅድም በጣም ተናድጄ ለምን እኔ ሳይድ የያዝኩ ነገር እስኪመስል ድረስ መናገራቸው እሱ ነገር አስጠልቶኝ ነበርና ብቻ ለማንኛውም ያለውን ነገር እንግዲህ እስቲ ሰጣቸውና እሱን ደግሞ ያሳውቀናቸው በቃ በዚህ መንገድ ደግሞ እንደዛ እናደርጋለን። እስቲ አይ እስቲ እንግዲህ ያለውን ነገር እንትን ያደርጉበትና ካሜራ ይዞ ሊጠበቀሽ ያው ታውቂያለሽ። በቀደም እንትን ስላልሽ አይከፋሽም በሚል ነው። ችግር የለውም እሱ እንግዲህ እስቲ እንስጣቸውና የተወሰነ ጊዜ እንግዲህ እነሱ የሚሉትን ደግሞ ሰምተን ከዛ በኋላ ላይ ማድረግ እንዳለበት አይ እኔ አልፈረምኩም ነበረ። ሁላችንም የግድ መፈረም አለብን። እሱ በዛው ፈርሞ እንዲሰጣቸው ቢሆን ይዤ መጣው። ሌሎቹ ፈርማሉ ያው ከታች ከግርጌ በቃ ለዚህ ነው እንግዲህ እሺ ፀሐይ እሺ አይደለም ችግር የለም። አይ ኧረ ምንም ማድረግ አልችልም። ያለውን ነገር ተናግራችኋል አሳውቃችኋል። እሺ ለዛ ብዬ ነው። እሺ ቁጭ በሽ ፀሐይ ቁጭ በሽ ሁላችንም እሺማ እሺ ሰላም ይሽና እሺ መልካም ነገር ይፈጠራል ብያለሁ። አይ እንግዲህ እስቲ ዋናው እንትን እንዴ እኔ እሰጣችኋለሁ እሺ ፀሐይ ሰላም ደር